ከስረቱል እስትግፋር እስትግፋር ማብዛት ርዝቅ ያመጣል። እስትግፋር ላጠፋነውም ላላጠፋነውም ወንጀል እስትግፋር ያስፈልገናል። አዎ ሰላት ሰግደን እኮ ምንድነው የመጀመሪያው እርምጃችን? አሰላሙ አለይኩም ወራህመቱላህ ካልን በኋላ አስተግፊሩላህ መልካም ሰርተን አስተግፊሩላህ። አዎ ለምን ሰላቱ ጉድለት ሊኖረው ይችላል። ስለዚህ እንዲጠገን ሱብሃንአላህ። እሺ እኛስ እቺ ስንት ወንጀል ሰርታለች? ይሄ ስንት ነገር ሰምተዋል ጆሮአችን፣ ምላሳችን ስንት ነገር ለፍልፋለች፣ ቀልባችን ስንት ነገር አስቧል፣ እጃችን እግራችን ስንት ቦታ ሄዷል። እስትግፋር ያስፈልገናል አያስፈልገንም? ወላሂ በላኩ የሚመጣው ዛሬ የመሬት መንቀጥቀጡ የሚበዛው ጭንቀቶች የሚደራረቡት የወንጀል ብዛት ነው። ወንጀል ሲንሰራፋ በላይ ይመጣል። ظهر الفساد في البر والبحر بما كسبت ايدي الناس በየብሱም በመከራው ተገለጸ። ለምን? ሰዎች በሰሩት ወንጀል የተነሳ አለ አላህ። ليذيقهم بعد الذي عملوا ከሰሩት ከፊሉን ሊያቀምሳቸው አላህ በላ ሲያመጣ ወላሂ መድኃኒት ነው የሚያመጣልን፣ ማስጠንቀቂያ ደውል ነው። ሊዩዚቀሁም ነው ከሰራነው እንደሰራነው ወንጀል ቢያመጣብንም አለቀ። ጥቂት ያመጣና ኮርኮም ያደርጋል። ለቃበል ለአለሁም የርጂዑን ይላል አያውን ሲጨርስ ሊመለሱ ዘንድ አለ አላህ። እስትግፋር ስናደርግ ወደ አላህ ስንመለስ በየጊዜ እስትግፋር የሚያበዛ ሰው ሁለት ጥቅሞች አሉ። አንደኛ እስትግፋሩን እያበዛ ያ ረቢ ማረኝ እያለ ሞት ቢመጣበትም በጥሩ ሁኔታ ሄዷል። አንድ ሁለተኛ የዱንያ ጥቅም አለው እስትግፋር። ምን? ርዝቅ ይሰፋል፣ ሐሳብ ጭንቀት ይወገዳል፣ ሰላም ይመጣል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩ መን ለዚመ الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب። እስትግፋር ሙጭኝ አድርጎ ዛሬም ነገ አላህን የሚጨቀጭቅ ያ ረብ ማረኝ ጥፋተኛ ነኝ የሚል ያ ረብ ማረኝ እያለ እስትግፋር የሚያበዛ ወደ አላህ የሚመለስ ተውባ የሚያደርግ ሰው ሐሳብ ጭንቀቱን ያስወግድለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገሮቹ መውጫ ቀዳዳ ከሌለ ክራውድድ ከሆነ አላህ ያበጃጀዋል፣ ክፍትፍት ያደርግለታል። እዚህ ጋር ታክስ ገቢዎች ምናምን ትላላ ነገሮችን ያመቻችልሃል። ጭንቅ ያለን ነገር አላህ ያበጃጀዋል። ርዝቁንም ካላሰበው ቦታ ይመጣል። ሐሰን አልበስሪ የሚባሉ ታላቅ ዓሊም ነበሩ። ሰዎች መጥተው ዱዓ አድርጉልን አላቸው። አንደኛው መጥቶ እኔ ድህነት ቆነጠጠኝ አላህ ሀብት እንዲለግሰኝ ዱዓ አድርጉልኝ ሲላቸው እስትግፋር አብዛሉት። ሁለተኛው መጣ ድርቅ ተከሰተ ሀገራችን ዝናብ እንዲለግሰን አረ ዱዓ አድርጉልን አላት። አንተም እስትግፋር አብዛሉት። ሶስተኛው መጣ ልጅ ካጣው ስንት ጊዜ አላህ ልጅ እንዲለግሰኝ ዱዓ አድርጉልኝ አላቸው። እስትግፋር አብዛሉት። ሱብሃንአላህ። አጠገባቸው ሌላ ሰው ነበርና ያ ሼኽ አላቸው አቤት ይሄም ሲመጣ እስትግፋር ያም ሲመጣ እስትግፋር ምንድነው ጉዳዩ አላቸው። አላህ ሱብሓነሁ ወተዓላ ነብዩላህ ኑህን አስመልክቶ የተናገረውን ቁርአን ላይ አልሰማህም ወይ? ኑህ አለይሂ ሰላም ሱረቱ ኑህ ላይ 950 ዓመት ዳዕዋ አድርገዋል አይደል? ሌሊት ወነሃራ በቀንም በሌሊትም 950 ዓመት ተውሂድን ሲሰብኩ አላህን በብቸኝነት ተገዙ ብለው 950 ዓመት ዳዕዋ አድርገው ያመነላቸው 80 ሰው ብቻ ነው ይባላል። ጠመሙባቸው። መጨረሻ ወደ መርከባቸውን ሲያስተካክሉ አይ አሉ ኑህ አልሳካ ሲለ ወደፊቱ ስራ ጀመረ፣ አናጺነቱን ጀመረ ብሏል። የዛኔ ግን ሌላ ሚስጥር ነበረ። አላህ እነዛን ህዝብ ሊያጠፋ ከላይም ከታችም ዝናብን ሊያወልቅ በውሃ ሊያጥለቀልቃቸው ያመኑ ሰዎችን መርከብ ላይ አድርግ ብሎ አላህ ያመኑትን ሊያድል ሌሎችን ሊያጠፋ ፈልጎ ነበር። ካደረጉላቸው ዳዕዋ መካከል ሌላ ወነሃር አድርጓሉ። የዳዕዋ ሲስተማቸውን እየቀያየሩ ምን እያሉ አላህ አንድ ነው ሲሉ አንሰማም እያሉ ጣቶቻቸውን ጆሮዎቻቸው ውስጥ እንዲከቱ ነበር። አላህ የሚባል አንሰማም ይላል። እሺ ያሉ በመልእክት አላህ አንድ ነው ሲሉ ደግሞ ወስተክሸው ሲያበሁም ይላል። ልብሳቸውን ምን አደረጉ? ፊታቸው ላይ ይሸፍናሉ ላለማየት። ብዙ ትግል አደረጉ። ካደረጉላቸው ዳዕዋ መካከል አሁን ከርዕሳችን ጋር የሚገናኘው ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁ ምህረት ጠይቁ ኢነሁ ካነ ገፋራ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ጌታችሁን ማረን ብላችሁ ምህረት ከጠየቃችሁ ዩርሲል ሰማአ አለይኩም ኢድራራ ከሰማይ በተከታታይ ዝናብን ይለግሳችኋል። መልስ ተገኘ። ወዩምዲድኩም ቢአምዋሊን ወበኒና ገንዘብም ልጅንም ይለግሳችኋል። ወንድ ልጆችን
ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ አትክልቶችም እንደዚሁም ደግሞ ጅረቶችን ወንዞችን ምንጮችን አላህ ያደርግላችኋል። ከዛ በላይ ጥቅም በምን በእስትግፋር ጭንቅ ብለዋል። እስትግፋር አብዛ። ጭንቅ ብለዋል ወንድሜ ሰላት ዐለ ነብይ አብዛ። በነቢዩ ላይ ሰላዋት አብዛ። ሰላዋት ደጋግም። ሰላዋት ጭንቀትን ያስወግዳል። ሰላዋት ርዝቅን ያመጣል። ወላሂ ሰላዋት አብዛ። እስትግፋር አብዛ። አላህን ዘክ ላሳ አላህን ያውሳ። ያ ረብ ማረኝ በል። አላህ ጭንቀቱን ይገላግልሃል ያለ ምንም ጥርጥር። ስለዚህ እስትግፋር ሌላኛው ርዝቅ ከሚያመጣው የሰዎችን ጭንቀት ለመገላገል መሞከር ርዝቅ ያመጣል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ነፈሰ አን ሙእሚኒን ኩርበተን ሚን ኩረቢ ዱንያ ነፈሰ አላሁ አንሁ ኩርበተን ሚን ኩረቢ የውሚል ቂያማ። አጂብ! የአንድ ወንድሙን የሙእሚንን ጭንቀት በዱንያ ላይ ያቀለለ ያስወገደ አላህ ከአኼራ ጭንቀቶች አላህ ይገላግለዋል። አኼራ አንተ የዱንያ ነው። የዱንያና የአኼራ አንድ ነው? አንድ ወላሂ ይለያያል። ጸጋውም ይለያያል። የዱንያ ጸጋ በጊዜ ተጋደበች ናት። ዛሬ አገኘው ስትል ነገ ታጣለህ። የአኼራስ ሁሌ ጸጋ ነው፣ ሁሌ ደስታ ነው። የዱንያ ቅጣት አዛብ በላ እሱም በጊዜ የተገደበ ነው፣ ትጠፋለች። የአኼራው ገዳል ዘላለም ነው። ጀሃነም ውስጥም ዘላለም ነው፣ ጀነት ውስጥም ዘላለም ነው። አላህ የጀነት አላህ አድርገን። አላህ ታዲያ አንተን ጭንቀት የሚገላግል የት ነው? የአኼራ ጭንቀት ሐታ በዱንያ ላይም ጭምር አላህ ያገራልሃል። እንደዚሁ ምን አሉ? ወመን የሰረ ዐላ ሙዕሲሪን የሰረ አላሁ ዐለይሂ ፊ ዱንያ ወልአኺራ። ጭንቅ ያለበት ጥብብ ያለበትን የሆነ ነገር ገርገር ያደረገ ያግራራለት ሰው ነገሮችን ያቀለለለት ሰው አላህ በዱንያም በአኺራም አላህ ገር በገር ያደርግልሃል። እዛም ስትሄድ ጉዳይ ስታስፈጽም ገር በገር ነው። እዚህም ስትሄድ ነገሮቹ በአንዴ ይሳካል። ለምን? ለወንድሞች ጉዳይ ቆመሃላ። የወንድሞችን ሀጃ ለማውጣት ሄደሃላ። ወመን ሰተረ ሙስሊመን የሙስሊምን አይብ የሰተረ ነውር የሸፈነ ሰተረሁ ላሁ ፊ ዱንያ ወልአኺራ አላህ በዱንያም በአኺራም አይቡን ነውሩን ይሸፍንለታል። ያ አላህ አላህ ለእኔም ለእናንተ አላህ ይዘንል። ዛሬ ከራሳችን ነውር የበለጠ የወንድሞቻችን ነውር ይታየናል። ወላሂ አይደል? ነቢዩ ግን ያሉት ምንድን ነው? ጡባ ሊመን ሸገለት አይቡሁ ሚን ዑዩቢል መራ። ከዛስ አይን ሰጠን ጆሮ እግር ኒዕማውን አለዋልንም። ወኢን ተውዱ ኒዕመተላሂ ላ ትሕሱሃ። አላህ በእናንተ ለዋለውን ውለታ ብትገልጹ ብትቆጥሩት ቆጥራችሁ አትጨርሱማ። ጠዋት ሽንታችን ስንሸኛ እኛ በጥሩ ሁኔታ ሽንት ቤት ገብተን ሽንት መሽናት አቅቷቸው መሳሪያ ቱቦ ተገጥሞላቸው የሚሸኑ ወንድምና እህቶች የሉም? ታዲያ አላህ ውለታ አለዋልንም። እናመስግኗ። ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁኝ እጨምርላችኋለሁ አለ። አብዱልቃድር ጄላኒ የሚባሉት ትልቅ ዓሊም ነበሩ። አብዱልቃድር ጄላኒ ልብ በሉ ተውሂድን የኖሩ ናቸው። አላህን በብቸኝነት የተገዙ ናቸው አብዱልቃድር ጄላኒ። ዛሬ ግን የአገሬ ሰው ዛሬ የጄላኒ ቀን ዛሬ እንትን ቀን ነው እያለ ቀን ለሰው ሰጥተዋል። ቀን የማን ነው? የአላህ ነው። ሰኞም ማክሰኞም ረቡም ሐሙሱም ጁማውም ቅዳሜ እሁዱም የማን ነው? ሁሌ የምንገዛው ለማን ነው? ሰከንዱም ደቂቃውም የአላህ ነው። አላህን ብቻ ነው የምንገዛው። ለማንም ቆርሰን አንሰጥም። እና እኚህ ዓሊም አንዱ ሰራተኛቸው መጥቶ ያሸካላቸው፣ አቤት መርከቦ ሰመጠ አላቸው። አብዱልቃድር ጄላኒ ጎንበስ ሳሉና አስበው አልሐምዱሊላህ ሄደ። ጥቂት ሰዓታት ቆየና በመዋከብ የእርሱ አይደለም አላቸው። አሁንም አልሐምዱሊላህ አሉ። ይህ ልጅ ገረመው። ቅድም ጠፋ አልሐምዱሊላህ፣ አሁን ተረፈ አልሐምዱሊላህ፣ ምንድነው አላቸው። እሱ በቃ አላ አይደል የኛ አገላለጽ አሁን የሆነ ነገር ኒዕማ ሲመጣ አልሐምዱሊላህ ለከል ሐምድ ጌታዬ ነበር አይደል? እኛስ ወንዳታ ያስመረም ጨዋለና አይደል? አላህ ነው ማመስገን ያለብን። እሱም እንዲጨፍሩ ነበር የፈለገው። ምን አሉት ግን እሳቸው? ቅድም ጠፋ ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ? ሳስበው እጄ ላይ ነው አልሐምዱሊላህ። እኛ እኮ ቂብላ ጠፋብን ዛሬ። ዱንያ ልባችን ውስጥ ገባች፣ ዲናችን እጃችን ላይ ሆነ። ዲን የሆነ ነገር ሆነ ሲባል አላህ አለው እንላለን። በቃ ምንም ቦታ አንሰጠው። ዱንያ የሆነ ነገር ሲጎልብን ላኢላሃ ኢላላህ ያዙን ልቀቁኝ በቃ። ለምን ቦታቸው ተቀያየረ? መሆን ያለበት ምንድነው? ዲናችን ልባችን ውስጥ፣ ዱንያስ በእጃችን ላይ ነው። በእጅ ያለ ነገር ሲጠፋ ጠፋ ነው በቃ። ቀለል ነው የሚለው። ለኢን ሸከርቱም ለአዚደነኩም፣
ሶብርም ርዝቅ ያመጣል። ሶብር መታገስ። የሆነ ነገር በላ መጣ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ወይ የተሻለውን ተካልኝ በል። ወላሂ አላህ የተሻለ ይተካልሃል። ኡሙ ሱለይም የምትባል ጀግና ሴት ነበረች። ባሏ የአነስ ብኑ ማሊክ እናት ናት። ልጇ ታሞ ባሏ ስራ ወጣ። እስኪመለስ ልጇ ይሞታል። ሸፋፈነችው ከፋፍና ምን ብላ ጥግ ላይ አስተኛች። እንዴት ነው ብሎ ሲጠይቃት አይ ከቅድሙ ይሻላል አረፍ ብሏል፣ ያኒ በቃ ተገላግሏል ነው እሷ ቅኔ ንግግር። ከዛ ራት አቀረበችለት፣ ውቡን አቀረበች። ራት በላ፣ ከሷ ጋርም ተኛ፣ ግንኙነት አደረገ። ጥያቄ ጠየቀችው። የሆነ ጎረቤት እቃ ቢያውሰን እቃውን መመለስ ነው የሚገባን ወይስ ምንድነው? አራ መስግነ እንደው ምን መልሷል። በል እንግዲህ በልጅ ሶብር አድርግ፣ አላህ ሰጥቶን ነበር ወሰዱ አለችው። ተበሳጨ። እሱ የተበሳጨው ልጁ በመሞቱ ሳይሆን ልጄ ሞቶ እንዴት ካንቺ ጋር በዛ አይነት ሁኔታ እንዴት አነጋለሁ እንዴት አድራለሁ? ይሄን ጉዳይ ለነብዩ እናገራለሁ አለ። ለነብዩ ነገራቸው። ነብዩ ምን አሉ? ዛሬ ሌሊት ከሷ ጋር ግንኙነት አድርጋቸዋል? አዎ። በሌ ዛሬ ሌሊት አላህ ይባርክላችሁ ብሎ ዱዓ አደረጉላቸው። በዛ ሌሊት የተወሰነላቸው ልጅ ነበረ፣ ተወለደ። አብደላ ይባላል። አብደላ ደግሞ 9 ሁፋዞችን ወለደ። አየህ፣ የሰብር ውጤት የተሻለን አላህ ያመጣል። ስለዚህ ሶብረኛ መሆን፣ አላህን ማመስገን፣ የሁሉም መሰረት ደግሞ ተቅዋ ነው። አላህን መፍራት ነው። በየትኛው ቦታ አላህን እንፍራ። ጨለማም ሲሆን አላህን እንፍራ፣ ቀንም ሲሆን አላህን እንፍራ። ዱባይም ሆንን፣ ቱርክም ሄድክ፣ አውሮፓም የትም ቦታ ሰው ኖረም አልኖረም ኢተቂላሃ ሀይሱማ ኩንተ፣ አላህን ፍራ የትም ቦታ ብትሆን። ለምን? ርዝቅ ይሰፋል። ወመን የተቂላሃ የጅዐል ለሁ መኽረጃ፣ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላሰው ቦታ አላህ ያመጣለታል ያለምንም ጥርጥር። አላህን ፈርተህ ንግድህን ያማረ ስታደርግ፣ ኤክስፓየርድ ነገሮችን ስትርቅ፣ ሰዎችን ከመበደር ስትርቅ፣ የአላህ ፍራቻ ሲመጣ በረካ በበረካ አላህ ያደርግልሃል። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ፣ ለአላህ ብሎ አንድን ነገር ኔተው አላህን ፈርተህ እዚህ ጋር የሚያጭበረብር ነገር ሲመጣ አላህን እፈራለሁ ብለህ ከተውከው አወደሁ ላሁ ኸይረን ሚንሁ፣ አላህ የተሻለ ይተካለታል። አላህ ስብሓነሁ ወተዓላ እሱን ፈርተን ያዘዘንን ታዘን በመልካም ሁኔታ ላይ ተገኝተን ርዝቃቸው ከሰፋላቸው ባሮች መካከል አላህ አድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ዘንድ ነው። አላህ ስብሓነሁ ወተዓላ የሁላችን ርዝቅ አላህ ያስፋው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ ጭንቀታችን አላህ ያስወግድልን። ርዝቃችን አላህ ያስፋል። ርዝቃችን አላህ ያስፋል። ርዝቃችን አላህ ያስፋል። ሐላል የሆነ ርዝቅ አላህ ይለግሰን። ልጅ የሌለው ልጅ አላህ ይለግሰው። የሌለው ልጅ አላህ ይለግሰው። ትዳር የሌለው ትዳር አላህ ይለግሰው። ወጣቱን ጥሩ ትዳር አላህ ይለግሰው። ለሴቶች ሷሊህ፣ ለወንዶች ደግሞ ሷሊህ ሚስት አላህ ይለግሰው። ያባችሁ ወጣቶች ያማሩ የምትደሰቱበት በነብዩ ሰለላሁ ዐለይሂ ወሰለም ሱና የምትኖሩበት ትዳር አላህ ይለግሳችሁ። በነብዩ ሰለላሁ ዐለይሂ ወሰለም ሱና የምትኖሩበት ትዳር አላህ ይለግሳችሁ። ዒባዳችሁ የሚጠናከርበት ትዳር አላህ ይለግሳችሁ። ኢማናችሁ የሚጠናከርበት ትዳር አላህ ይለግሳችሁ። ኸይረኛውን ዱንያ አላህ ያምጣላችሁ። ዱንያ አኺራችንን አላህ ያብጅልን። የተስተካከለ አላህ ያድርግልን። የተስተካከለ አላህ ያድርግልን። ሁሌም በሱ የምንኖር አላህ ያድርገን። ከከለከለን ነገር የምንከለከል አላህ ያድርገን። ከጭንቀት አላህ ይገላግለን። ከጭንቀት አላህ ይገላግለን። ከጭንቀት አላህ ይገላግለን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። በአላህ መንገድ ላይ የሚታገሉ ወንድሞቻችን አላህ ይርዳቸው። ለስኬት አላህ ያብቃቸው። ፊሊስጤም ያሉት ወንድሞቻችን የበላይነቱን አላህ ለነሱ አላህ ያርገው። ያ ረብ፣ ህፃናት በራብ እያለቁ ነው። ህፃናት እየተጨፈጨፉ ነው። የዘመኑ ፊራውን የቅጣት አለንጋውን እያደረገባቸው ያ አላህ ነጃ በላቸው። ያ አላህ በቃችሁ በላቸው። ያ አላህ በቃችሁ በላቸው። ያ ረብ በቃችሁ በላቸው። ጭንቀታቸውን አስወግድላቸው። የበላይነቱን ለነሱ አላህ ያድርገው። ቤተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ያ ረብ፣ እኛም በኢባዳችን የምንጠናከር አላህ አድርገን። ዱንያ ላይ እዚህ ቤት እንደሰበሰበን አረፋ ላይ አላህ ይሰብስበን። ሐጅ ላይ ይሰብስበን። ሐጅ ላይ ይሰብስበን። አኺራ ላይ ደግሞ ጀነተል ፊርደውስ ይሰብስበን። ከኛ ኻቲማቸው ካማረላቸው ባሮች መካከል አላህ ያድርገን። መላእክቶች በመልካም ከሚመዘግቧቸው ባሮች መካከል አላህ ያድርገን።